ሰላም ባለፈው ቲዩተር ስለ ኤችቲኤምኤል ፉል ኮርስ ከጀማሪ እስከ አድቫንስድ ለሆኑ ለዌብ ዲቨሎፐር ተማሪዎች አቅማቸው ዲቨሎፕ የሚያደርጉበት ዲፕሊ ገብተን ተምረናል። ያላያችሁት ልጆች ካላችሁ ተመልሳችሁ መማር ትችላላችሁ ማለት ነው። እናንተ ደግሞ ሳብስክራይብ፣ ላይክ፣ ሼር አትርሱ። ከዚህ ቀጥለን ሌላ ምን የሚል ኮርስ እንማራለን? ሲኤስኤስ የሚል ትምህርት እንማራለን ማለት ነው። ስለዚህ ሲኤስኤስ ማለት በአጠቃላይ ከዚህ በፊት የሰራነው ዌብ ፔጅ አለ። ለዚህ ዌብ ፔጅ ማራክና ውብ የሚያደርግልን ኮርስ ነው ማለት ነው። አንድ ዌብ ፔጅ ስንሰራ ኤችቲኤምኤል አለ፣ ሲኤስኤስ አለ። ሶስተኛው ደግሞ ጃቫስክሪፕት የሚባል ኮርስ አለ። ኤችቲኤምኤል ማለት እስከለተኑ የዌብ ፔጁ እስከለተን ማለት ነው። ለዛ እስከለተን መልክ እንዲኖረው የሚያደርግ ደግሞ ሲኤስኤስ የሚባል ኮርስ ነው። እዛ ሆነን እያለን ደግሞ ዌብ ፔጃችን ህይወት የሚዘራበት ደግሞ ጃቫስክሪፕት የሚባል ኮርስ እንማራለን ማለት ነው። ለምሳሌ አንድ ህንፃ ኮሎኑ ሲቆም እና ብሎኬት ብቻ ሲገነባ ምን ይባላል? እንደ ኤችቲኤምኤል ማለት ነው። ለዌብሳይታችን ደግሞ ኤችቲኤምኤል ብቻ እንጠቀማለን። ከዛ ብሎኬት ከተሰራ በኋላ ደግሞ ይቀባል። የተለያዩ ቀለሞች ይቀባል ማለት ነው። ይሄ ህንፃ ምን ይሆናል? ለሰው ማራኪ ይሆናል፣ ሳቢ ይሆናል ማለት ነው። ይሄ ደግሞ ለዌብ ፔጃችን ምን ማለት ነው? ሲኤስኤስ የሚባል ኮርስ እንጠቀማለን፣ እንደ ለህንፃ ቀለም የምንቀባው ማለት ነው። ከዛ በኋላ ደግሞ ህንፃው ደግሞ መብራት የለውም። ለመብራት ደግሞ ስዊች አለ፣ ስዊች ኦን ኦፍ ማድረጊያ ማለት ነው። ስለዚህ እንደ ስዊች ሆኖ እንደ መብራት ወይም ደግሞ እንደ የቤት ውሃ ለዚህ የሚጠቅመን ኮርስ ደግሞ ምን የሚባል ኮርስ እንማራለን? ጃቫስክሪፕት ማለት ነው። እንደ መብራት በአንድ ቦታ ሆነን ኦን ኦፍ ማድረግ የሚያስችለን እንደ ውሃ ወይም ደግሞ መዝጊያውና መክፈቻ ያለው ቦታ አንድ ቦታ ሆነን ልንቆጣጠረው የምንችል ማለት ነው። ስለዚህ አንድ ዌብሳይት የሚያስብለው እነዚህ ሶስታቸው ቤዚክ የሆኑ ኮርስ መማር አለብን ማለት ነው። አንደኛው ኤችቲኤምኤል፣ ሁለተኛው ሲኤስኤስ፣ ሶስተኛ ጃቫስክሪፕት። ስለዚህ አሁን እዚህ ላይ እኛ የምናየው ሲኤስኤስ የሚባል ኮርስ እንማራለን ማለት ነው። ከዚህ ቀጥለን ይሄ ኮርስ ከጨረስን ደግሞ ጃቫስክሪፕት እንማራለን ማለት ነው። ስለዚህ what is CSS? CSS stands for Cascading Style Sheet ማለት እቺ CSS የምትባል አብሪቬሽን ናት እና ለካስካዲንግ ስታይል ሺት ሪፕሬዘንት ታደርጋለች ማለት ነው። CSS describes how HTML elements are to be displayed on the screen, paper, or on other media. CSS የሚገልጽልን ለማን ነው? ለተለያዩ የኤችቲኤምኤል ኤሌመንትስ እንዴት ብሎ በስክሪን፣ ፔፐር፣ ሚዲያ ዲስፕሌይ ይሁንልን የሚል ነው እና እንዴት አድርገን ነው ዲስፕሌይ የምናደርገው? ለቪወሩ እንዴት አድርገው ነው ማራኪ ሆኖ ዌብ ፔጃችን የምናቀርበው የሚል ስራ የሚሰራልን ሲኤስኤስ ነው። ለምሳሌ ሳይዝ ካነሰ ማሳደግ ይቻላል፣ ወይም ሳይዙ ከስክሪን ፊት እንዲሆን እንዴት አድርገን ነው ፊት የምናደርገው? ለተለያዩ ስክሪኖች ፊት እንዲሆን በምን ተጠቅመን ነው እንደዛ የምናደርገው? ሲኤስኤስ የሚል ኮርስ ተጠቅመን ነው ለተለያዩ ስክሪኖች ፊት ማድረግ የምንችለው ማለት ነው። CSS saves a lot of work. It can control the layout of multiple web pages all in one. ማለት ይሄ የኛ ስራ ሊያቀልልናል ይችላል ማለት CSS እንጠቀም ስራችን ይቀላል፣ በጣም ያቀልልናል። የተለያዩ የተደራረቡ ዌብ ፔጅ አሉ እና በአንድ ዌብ ፔጅ ሆነን ኮንትሮል ማድረግ እንችላለን ማለት ነው። ምን ተጠቅመን? CSS የሚል ኮርስ ተጠቅመን እንደዚህ በቀላል መስራት እንችላለን ማለት ነው። ኤክስተርናል ስታይል ሺትስ አር ስቶርድ ኢን CSS ፋይልስ ማለት ይሄ ኤክስተርናል የሆኑ ስታይል ሺቶች በምንድነው ስቶር የሆኑ? በምን ላይ? በCSS ፋይል ነው ስቶር የሚሆኑት ማለት ነው። Why use CSS? CSS is to define style for your web pages. CSS አንድ ጥቅሙ ምንድነው? ዌብ ፔጃችን ስታይል ማድረግ ነው። በተለያዩ መንገድ ስታይል ማድረግ ነው የሚጠቅመን ማለት ነው። including the design, layout, and variations in display for different device and screen sizes. ይሄ ማለት ምን ማለት ነው? አንድ ለዲዛይን ማድረግ ይጠቅማናል CSS ማለት። ሁለተኛ ለላይአውት አቀማመጥ ማለት
ቅድመ ተከተል ኦርደር ለማድረግ ለተለያዩ ዲዛይኖች ማለት ነው። እና ሶስተኛ ደግሞ በተለያዩ ዲቫይሶች ዲስፕሌይ ለማድረግ እኛ የሰራነው ዌብሳይት በተለያዩ ዲቫይሶች ዲስፕሌይ እንዲሆንልን የሚያደርግልን ነው ማለት ነው። በተለያዩ ስክሪኖች ሳይዝ ለምሳሌ በሞባይል፣ በዴስክቶፕ፣ በታብሌት የተለያዩ የስክሪን ሳይዝ ነው ያላቸው እነዚህ ዲቫይሶች። ስለዚህ በእነዚህ ዲስፕሌይ ማድረግ እንዲችል የሚያስችለን ኮርስ ነው ማለት ነው። ሲኤስኤስ ሲንታክስ። ሲኤስኤስ ሲንታክስ ማለት ባይ ዘ ዌይ ይህ ሲንታክስ ማለት ሩል ነው፣ ህግ ነው ማለት ነው። ኤስኤስኤስ ሩል ኮንሲስት ኦፍ ሴሌክተር ኤንድ ኤ ዲክላሬሽን ብሎክ። ሲኤስኤስ በሁለቱ የተገነባ ነው ማለት የሲኤስኤስ ህግ ማለት ነው። በማና በማ በሴሌክተር እና በዲክላሬሽን ብሎክ። እቺ ዲክላሬሽን ብሎክ ነው የምትባለው፣ እቺኛዋ እቺ ደግሞ ሴሌክተር ትባላለች ማለት ነው። ስለዚህ ይሄ ሲንታክስ ነው፣ ህግ ነው ማለት ነው። ለሲኤስኤስ ስታይል ለማድረግ ማለት ሲኤስኤስ ተጠቅመን ስታይል ለማድረግ ስንፈልግ እቺ ህግ ተከትለን ነው ስታይል ማድረግ የምንችለው የኤችቲኤምኤል ኤሌመንትስ ማለት ነው። ስለዚህ ይሄ በሙሉ ምን ይባላል? ሲኤስኤስ ዲክላሬሽን ብሎክ ይባላል ማለት ነው። ይሄ ከዚህ ዲክላሬሽን ብሎክ ደግሞ የተለያዩ ዲክላሬሽኖች አሉት ማለት ነው። አንድ ዲክላሬሽን ደግሞ ፕሮፐርቲ እና ቫልዩ የያዘ ነው ማለት ነው። ለምሳሌ ይሄ ፕሮፐርቲ አለ፣ ይሄ ቫልዩም አለ። ፕሮፐርቲ ማለት ከለር ነው ያልነው ለአሁኑ። ይሄ ቫልዩ ደግሞ ብሉ ከለር ነው። እና ይሄ ምንድነው መቀየር የምትፈልገው የሚል ጥያቄ ይጠይቃል ፕሮፐርቲ ማለት ነው። ከዛ ቫልዩ ደግሞ እኔ የፈለኩት ከለር ነው፣ እኔ የፈለኩት 5 ፒክሴል ነው፣ እኔ የፈለኩት ይሄ ነው የሚል ቫልዩ እንሰጠዋለን ማለት ነው። ለምሳሌ ቁመት ካልን ቁመት ብለን ምንድን ነው ሰንስ አይሰጥም። እና ቁመትህ ስንት ነው ሲልህ ቁመቴ 1 ነጥብ ምናምን ሜትር ነው፣ 1 ከ50 ሜትር ነው፣ 1 ከ80 ሜትር ነው ቁመቴ የሚል መልስ ይሰጣል። ስለዚህ እንደዛ ማለት ነው። ይሄ ከለር ማለት ፕሮፐርቲ ነው። ፕሮፐርቲ ምንድነው መቀየር የምትፈልገው የሚል ጥያቄ ስጠይቅ ከለር ነው የፈለኩት፣ ባክግራውንድ ነው የፈለኩት፣ ፎንት ሳይዝ ነው የፈለኩት ይላል። ኦኬ የእሱ ቫልዩስ ምንድን ነው? ከለር ምንድን ነው የፈለኩት? ቀይ ነው ብሉ ነው እያልክ መልስ ትጠይቃለህ ወይም መልስ ታገኛለህ ማለት ነው። እና እዚህ ውስጥ ከአንድ በላይ ዲክላሬሽኖች ማስገባት እንችላለን። በዲክላሬሽን ብሎክ ከአንድ በላይ ዲክላሬሽን ማስገባት እንችላለን ማለት ነው፣ እኛ እንደፈለግነው ማለት ነው። ስለዚህ ዲክላሬሽን ደግሞ ፕሮፐርቲ እና ቫልዩ የያዘ ነው። በፕሮፐርቲ እና በቫልዩ መካከል ደግሞ ኮለን አለው ማለት ለፕሮፐርቲ እና ለቫልዩ የምንለይበት ማለት ነው። እና መጨረሻ ላይ ዲክላር አድርገን ከጨረስን ደግሞ ሰሚኮለን አለ እንደ አንድ ሙሉ ሀሳብ ወይም ሰንተንስ ማለት ነው። እዚህ ላይ ሙሉ ሀሳብ ስንሰራ 4 ነጥብ እናስቀምጣለን። አንድ ሰንተንስ ስንሰራ ደግሞ ፉል ስቶፕ እናስቀምጣለን። ስለዚህ ይሄ ፉል ስቶፕ ማለት ነው። ይሄ ጨርሰናል ማለት ነው። አንድ ሙሉ ሀሳብ እዚህ ላይ ጨርሰናል። ሁለተኛ ሙሉ ሀሳብ እዚህ ያለን ማለት ነው። ስለዚህ እንደዚህ አድርገን ከጨረስን ሙሉ ኢንፎርሜሽን ይሰጠናል ማለት ነው። እና ይሄ ኦፕን ከርሊ ብሬስ እና ክሎዝድ ከርሊ ብሬስ አለ። ይሄ እንደ ኮንቴይነር ራሱ ለዲክላሬሽኖች ሰው የሚይዝልን ኮንቴይነር ነው ይሄ ከርሊ ብሬስ ማለት ነው። ኦኬ እዚህ መተን እንላለን ስታይል የሚል ኤሌመንት ተጠቅመን የፈለግነው ሴሌክተር ሴሌክት አድርገን እዚህ ላይ ማስገባት እንችላለን ማለት ነው። ለምሳሌ ቦዲ ልበል፣ አንድ ሴሌክተር ነው ቦዲ እና ከዛ ከርሊ ብሬስ፣ ከዛ ደግሞ ባክ ግራውንድ ከለር ልበል፣ ከዛ ሬድ። ይሄ ሴሌክተር ማለት እቺ ማለት ናት፣ ቦዲ ማለት ናት ሴሌክተር ማለት። እና ፕሮፐርቲ ደግሞ ባክግራውንድ ከለር የሚል፣ ቫልዩ ደግሞ ሬድ። ሌላ እንጨምር ምን የሚል ፎንት ፋሚሊ እንጨምር፣ ፎንት ፋሚሊ። ስለዚህ ፕሮፐርቲ ፎንት ፋሚሊ ነው። ቫልዩስ እዚህ ላይ መተን ሰሪፍ የሚል ሳን ሰሪፍ የሚል እናስገባለን ማለት ነው። እነዚህ ከዚህ እስከዚህ ያሉ ምንድነው ቫልዩ ናቸው ማለት ነው። እና ሌላ ተጨማሪ ፓዲንግ ልበልና ከዛ ስንት ላድርገው 10 ፒክስ። ኦኬ እዚህም ይሄ ፕሮፐርቲ ነው፣ ይሄ ደግሞ ቫልዩ ነው። እና ይሄ አንድ ዲክላሬሽን ነው፣ ይሄኛው ደግሞ ሁለተኛ ዲክላሬሽን ነው፣ ፓዲንግ ደግሞ ሶስተኛ ዲክላሬሽን ነው።
ስለዚህ ዲክላር ማድረግ እኛ እንደፈለግነው ዲክላር ማድረግ እንችላለን በዲክላሬሽን ብሎክ ውስጥ ማለት ነው። በዚህ በከርሊ ብሬስ ውስጥ የፈለግነው ዲክላሬሽን ዲክላር ማድረግ እንችላለን። ከከርሊ ብሬስ ውጭ ከሆነ ግን እንደ ቴክስት ነው፣ እንደ ማንኛው ቴክስት ነው የሚያነበው። ማለት ብራውዘሩ አንደርስታንድ አያደርገውም። የሲኤስኤስ ፕሮፐርቲ እና ቫልዩ መሆናቸው አይለያቸውም ማለት ነው። እዚህ ላይ መጨመር እንችላለን። ዊድዝ ልንል እንችላለን። ኢንተር ስንት ላድርገው? 20 ላድርገው። 20 ፒክስ ኢንተር ሄይትም ማለት እንችላለን እና ሄይትም እንደዛ 10 ፒክስ ልንለው እንችላለን። ስለዚህ እነዚህ ከአንድ በላይ ዲክላር ማድረግ እንችላለን። አንድና ከአንድ በላይ የሆኑ ዲክላሬሽኖች እዚህ ውስጥ ማስገባት እንችላለን ማለት ነው። ስለዚህ እቺ ሴሌክተር ኤች1 ፒ መሆን ትችላለች፣ ቴብል መሆን ትችላለች፣ ቲአር መሆን ትችላለች። የተለያዩ ሴሌክተር እዚህ ላይ መጥተን ማስገባት እንችላለን ማለት ነው። ሴሌክተር ፖይንትስ ቱ ዘ ኤችቲኤምኤል ኤሌመንት ዩ ዋንት ቱ ስታይል ማለት ይሄ ሴሌክተር የሚያመለክተን ምንድን ነው? እኛ ስታይል ማድረግ የምንፈልገው ኤሌመንት ነው የሚያመለክተን ማለት ነው። ኤች1 ነው፣ ፒ ነው፣ ቴብል ነው፣ ቲዲ ነው፣ ኤልአይ ነው እያል ስለዚህ ለሱ ነው የሚያመለክተን ማለት ነው። The declaration block contains one or more declarations separated by semicolons ማለት ዲክላሬሽን ብሎክ ዋን ወይም ደግሞ ከአንድ በላይ የሆኑ ዲክላሬሽኖች በሰሚኮሎን ሴፓሬት እያደረገ መያዝ ይችላል ማለት ነው። Each declaration includes CSS property name and value separated by colon ማለት ዲክላሬሽኖች ደግሞ ዲክላሬሽን ብሎክ ከአንድ በላይ ዲክላሬሽን መያዝ ይችላል ብለናል። እዚህ ላይ ደግሞ each ዲክላሬሽን ደግሞ ምንድነው የያዘ? ፕሮፐርቲ ኔም እና ቫልዩ የያዘ ነው። ይሄ ደግሞ በምንድን ነው የተለየው? በኮለን ማለት ነው። Multiple CSS declarations are separated with semicolons and declaration blocks are surrounded by curly braces ማለት ማልቲፕል የሲኤስኤስ ዲክላሬሽኖች በምንድን ነው የምንለያቸው? በሰሚኮለን ነው የምንለያቸው ማለት ነው። ዲክላሬሽን ብሎክ ደግሞ በምንድን ነው የተከበበው? በከርሊ ብሬስ ማለት ነው።